ብዙ ችግር ያሳለፈ በትንሹ ሰላም እንደምን አላችሁ ውድ የኢትዮ ቲዩተር ቤተሰቦቼ ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዘኛ ትምህርቶች እንዲሁም ደግሞ በጣም አስተማሪ የሆኑ ሌሎችም ትምህርቶችን የሚታገኙበት ቻናል ነው ማለት ነው። አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ በመሆን በየጊዜው የምንለቀቁ መሰረታዊ ትምህርቶችን በቀላሉ ታገኛላችሁ ማለት ነው። ከዚህ በተጨማሪ ደግሞ አማርኛ እንግሊዘኛ በአጭር ጊዜ ውስጥ በአጭር ወራቶች ውስጥ አውቃችሁ አንብባችሁ ጽፋችሁ መውጣት የምትፈልጉ ተማሪዎች በታች ባስቀምጥንላችሁ ስልክ እየደወላችሁ ከኛ ጋር መማር ትችላላችሁ ማለት ነው። ብዙ ተማሪዎች እኛ ጋር እየተማሩ ይገኛሉ። ከነሱ ጋር ተቀላቅላችሁ እንዲሁም ደግሞ ለየብቻችሁ ማጥናት ትችላላችሁ ማለት ነው። ዛሬ ደግሞ እንደተለመደው እናንተን ያስተምራል ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ማመጣላችሁ ሐሳቦች በጣም ምክር የሚሰጡና አስተማሪ የሆኑ ሐሳቦች ናቸው ማለት ነው። ስለዚህ እነሱን እየጻፈን እንዲሁም ደግሞ እያነበብን የማንበብና የመጻፍ ብቃታችን እያሳደግን እንሄዳለን ማለት ነው። ቀጥታ ወደ ቪዲዮ እንገባለን። ደብተርና እስክሪብቶ እንዳዘጋጃችሁት እርግጠኛ ሁኑ። እንግዲህ እዚህ ጋር እንደምትመለከቱት እነኚህን ሐሳቦችን እያነበብን እየጻፈን እንመለከታለን ማለት ነው። ቤተሰቦቻችን ከመጀመሪያዊቷ ጀምረን ነው የምናነበው። እናንተ ከኔ ቀደም ብላችሁ አንብባችሁ ሐሳቡን ደግሞ አብረን እያወራን እንሄዳለን ማለት ነው። የመጀመሪያው ምን ትላለች? ትክክለኛ ውሳኔዎች በጊዜው ካልተወሰኑ ስህተት ይሆናሉ። በጣም አሪፍ። ምን ይላል ማለት ነው ሐሳቡ? የመጀመሪያው ሐሳብ ምን ትላለች ቤተሰቦች? ትክክለኛ ውሳኔዎች በጊዜው ካልተወሰኑ ስህተት ይሆናሉ ይላል። አያችሁ? ሐሳብ እናንተ ለምሳሌ የወሰናችሁትን ሐሳብ በትክክለኛ መንገድ ወሰናችሁ ሊሆን ይችላል። ግን ያ ትክክለኛ የሆነው ሐሳብ ራሱ ያለ ጊዜ ከሆነ እንደ ስህተት ይቆጠራል ማለት ነው። ብዙ ጊዜ ለምሳሌ እናንተ የሆነ ቦታ ለመሄድ ካሰባችሁ የግድ መሄድ አለባችሁ። ለመሄድ መወሰናችሁ ትክክለኛ ውሳኔ ነው። ግን የሄዳችሁበት ሰዓት ትክክለኛ ሰዓት ካልሆነ ወይ በትክክለኛ ጊዜ ካልሄዳችሁ ልክ እንደ ስህተት ነው የሚቆጠረው ማለት ነው። ትክክለኛ ውሳኔዎች በጊዜው ካልተወሰኑ ስህተት ይሆናሉ የሚል ሐሳብ ተመልክተናል ማለት ነው። ስለዚህ እናንተ ደጋግማችሁ ታነባላችሁ። ከዛ ደግሞ እንደተለመደው ከነኛ ሐሳቦች የወደዳችሁትን ሐሳብ ኮሜንት ላይ እየጻፋችሁ ትወጣላችሁ ማለት ነው ውድ ቤተሰቦች። ስለዚህ ምን ትላለች? የመጀመሪያው ትክክለኛ ውሳኔዎች በጊዜው ካልተወሰኑ ስህተት ይሆናሉ። ትክክለኛ ውሳኔዎች በጊዜው ካልተወሰኑ ስህተት ይሆናሉ ትላለች የመጀመሪያዋ። አሁን ደግሞ ወደ ሁለተኛ እንሄዳለን። ሁለተኛይቷ እችን ትመስላለች። ከነ ቀደም ብላችሁ አንብቡና አብረን የምናነብ ይሆናል ማለት ነው። ከእናንተ ቪዲዮውን ፓውዝ እያደረጋችሁ እያቆማችሁ ማንበብ ትችላላችሁ ማለት ነው። ስለዚህ አሁን አብረን እናነባለን። ፍርሃትንና ጥርጣሬን ካላስወገድን ስኬት አይመጣም። በጣም አሪፍ። አያችሁ? ፍርሃትንና ጥርጣሬን ካላስወገድን ስኬት አይመጣም ይላል። አያችሁ? ስለዚህ ምን ማለት ነው? ይሄ ብዙ ጊዜ ለስኬታችን በጣም ጠንቅ ከሚሆኑ ነገሮች አንዱ ፍርሃት ነው ማለት ነው። ፍርሃት አለ ማለት ያው እምነት የለም ማለት ነው። ፍርሃት ካለን ድፍረት የለንም ማለት ነው። የሆነ ነገር በቀላሉ መስራት መወሰን አንችልም ማለት ነው። ፍርሃት ጎን ለጎን ደግሞ ጥርጣሬም የእምነት ማጣት ምልክት ነው ማለት ነው። የሆነ ነገር ለመስራት ስንጀምር በራሳችን መተማመን አለብን ማለት ነው። ጥርጣሬ ማለት በራሳችን አለማመን ማለት ነው። ሌሎችም ላይ አለማመን ጥርጣሬ ሊሆን ይችላል። ግን በራሳችን ላይ አለማመን ራሱ ትልቅ ጥርጣሬ ነው ማለት ነው። ፍርሃትንና ጥርጣሬን ካላስወገድን ስኬት ላይ መድረስ አንችልም ወይም ስኬት አይመጣም ማለት ነው። ይህን ሐሳብም ይዛችሁ ፍርሃት የሚባለውን ነገርና ጥርጣሬን ደግሞ እንዴት ማስወገድ እንዳለባችሁ ማሰብ ይጠበቅባችኋል ማለት ነው ቤተሰቦቼ። በጣም አሪፍ። ሁለተኛው ሐሳብ ምን ትላለች? ፍርሃትን እና ጥርጣሬን ካላስወገድን ስኬት አይመጣም። ፍርሃትንና ጥርጣሬን ካላስወገድን ስኬት አይመጣም የሚለውን ሁለተኛ ሐሳብ ተመልክተናል ማለት ነው ቤተሰቦች። አሁን ደግሞ ወደ ሶስተኛ እንመጣለን። ሶስተኛይቷ እችን ትመስላለች። እናንተ ቀደም ብላችሁ አንብቡና ከዛ አብረን የምናነብ ነው የሚሆነው ማለት ነው። በዝምታ
በዝምታ ራስህን ገንባ። በዝምታ ራስህን ገንባ እንጂ እዩኝ ማለት አታብዛ። ተመለከታችሁ ቤተሰቦች? በዝምታ ራስን ገንባ እንጂ እዩኝ ማለት አታብዛ ይላል። ይሄ ማለት ምን ማለት ነው? ብዙ ጊዜ እንዴት ነው ሰዎች የሆነ ስኬት ላይ ለመድረስ ሲሞክሩ ራሳቸውን ለማሳየት ሰዎቹን ወደ ራሳቸው አይናቸውን እንዲያደርጉ ለማድረግ ይሞክራሉ። ማለት እዩኝ ያበዛሉ ማለት ነው። አያችሁን? ስለዚህ እዩኝ ማብዛት የለብንም ማለት ነው። ተደብቀን ነው መስራት ያለብን ማለት ነው። የሆነ ስኬት ላይ እስክንደርስ ድረስ በዝምታ ራሳችን መገንባት አለብን እንጂ እዩኝ ማለት የለብንም ማለት ነው። ቤተሰቦቻችን ለምሳሌ የእባብ ትልቁ ጥንካሬ ምንድነው ካላችሁ እዩኝ አይልም። አያችሁ? የሆነ ሰው ግን ወደ ራሱ ከሄደ የትኛውም ነገር ማድረግ ይችላል። ግን እዩኝ ብሎ ሰው ጋር መውጣት ምናምን አይወድም፣ ራሱን ዝቅ ያደርጋል ማለት ነው። ልክ በዝምታ ራስን ገንባ እንጂ እዩኝ ማለት አታብዛ የሚለው ሐሳብ እንደዚህ አይነት ሐሳብ ነው ማለት ነው ቤተሰቦቻችን። ስለዚህ በስራ ቦታችን ሊሆን ይችላል፣ በየትኛውም ቦታ ላይ እስክናሳካው ድረስ የሆነ ነገር ወደ ላይ ወጥቶ ራሱ እስኪያወራ ድረስ እኛ ማውራት የለብንም ማለት ነው። በዝምታ ራሳችን መገንባት ይጠበቅብናል ማለት ነው ቤተሰቦች። በጣም አሪፍ ኦኬ። ስለዚህ ሶስተኛዋ ሐሳብ ምን ትላለች? አንድ ላይ ስናነባት በዝምታ ራስህን ገንባ እንጂ እዩኝ ማለት አታብዛ። በጣም አሪፍ። ይህን ሐሳብ ተመልክተናል ማለት ነው። አሁን ወደ አራተኛው እንሄዳለን። አራተኛዋ እችኛዋ ናት ማለት ነው። ምን ትላለች? ህይወት ልክ እንደ መጽሐፍ ጥሩና መጥፎ ጎን አላት። ህይወት ልክ እንደ መጽሐፍ ጥሩና መጥፎ ጎን አላት። ይህ ማለት ምን ማለት ነው ቤተሰቦቻችን? ህይወት ሁል ጊዜ ጥሩ ሊሆን አይችልም። አንዳንድ ጊዜ መጥፎ ጎኖችም አሉ ማለት ነው። ብዙ ጊዜ መጽሐፎችን ስናነብ መጽሐፎች ላይ በጣም ጥሩ የሆኑ መጽሐፎች አሉ። እንደገና ደግሞ የሰውን ህይወት የሚያበላሹ መጽሐፎችም አሉ። ልክ እንደዛ ነው። ስለዚህ ህይወት ልክ እንደ መጽሐፍ ጥሩና መጥፎ ጎን አላት ይላል። ስለዚህ ህይወት ጥሩም መጥፎ ጎንም እንዳላት መረዳት አለብን ማለት ነው ቤተሰቦቻችን። ሁልጊዜ መልካም ወይም ጥሩ ነገር ብቻ አይደለም ህይወት ላይ የሚገጥመን። አንዳንድ ጊዜ መጥፎ ነገሮችን ከገጠሙን ልክ የህይወቱ አንድ አካል መሆኑን ማወቅ ይጠበቅብናል ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። አንድ ላይ ስናነባት አራተኛዋ ምን ትላለች? ህይወት ልክ እንደ መጽሐፍ ጥሩና መጥፎ ጎን አላት የምትል ሐሳብ ተመልክተናል ማለት ነው ቤተሰቦቻችን። በጣም አሪፍ። ቀጣዩዋ ምን ትላለች ደግሞ? አምስተኛይቷ እችን ትመስላለች። እሷን እናነባታለን። ምን ትላለች? በማንኛውም ሰዓት እንደ አዲስ መጀመር ትችላለህ። በማንኛውም ሰዓት እንደ አዲስ መጀመር ትችላለህ ማለት ነው። ይሄ ማለት ምን ማለት ነው ቤተሰቦቻችን? ብዙ ጊዜ እኛ ሰዎች እስከሆነን ድረስ የሆነ ነገር ለመጀመር ጊዜው አይደለም እያለን እናስባለን። ወይም ከዚህ በኋላ ጀምሬ ምን አመጣለሁ ምናምን እያለን ልናስብ እንችላለን ማለት ነው። እኛም የሆነ ቦታ ላይ ሆነን ይሄ ጊዜው አይደለም ከዚህ በኋላ እንደዚህ ማድረግ አልችልም ምናምን እያለን ማሰብ የለብንም። በየትኛውም ሰዓት የሆነ ነገር ለመጀመር ለመሞከር አይረፍድም ማለት ነው። በማንኛውም ሰዓት እንደ አዲስ መጀመር ትችላለህ የሚል ሐሳብ ይህን መልእክት ለማስተላለፍ ነው ማለት ነው ቤተሰቦቻችን። አንድ ላይ ስናነባት ምን ትላለች? በማንኛውም ሰዓት እንደ አዲስ መጀመር ትችላለህ፣ ወይም በማንኛውም ሰዓት እንደ አዲስ መጀመር ትችላላችሁ ማለት ነው። ይሄ ምንድነው የሚያሳየን? በየትኛውም ቦታ ሆነን በየትኛውም ሰዓት ላይ የሆነ ነገር ለመጀመር ከሆነ ጊዜው ነው ማለት ነው። የግድ በዚህ ሰዓት ቢጀምር ኖሮ አሪፍ ነበር እያለን ከመጸጸት ይልቅ ባለን ሰዓት ተጠቅመን የሆነ ነገር መጀመር እንችላለን ማለት ነው ቤተሰቦች። በጣም አሪፍ ኦኬ። አሁን ደግሞ ወደ ቀጣዩ እንሄዳለን ማለት ነው። ቀጣዩዋ ደግሞ ስድስተኛይቷችን ትመስላለች። ምን ትላለች? ብዙ ችግር ያሳለፈ በትንሹ ተስፋ አይቆርጥም። ብዙ ችግር ያሳለፈ በትንሹ ተስፋ አይቆርጥም። አያችሁ፣ ይህም ቤተሰቦች በጣም አሪፍና አስተማሪ የሆነ ሐሳብ ነው ማለት ነው። ብዙ ጊዜ አሁን ሰው እስከሆነን ድረስ ያለ ችግር አንኖርም። ብዙ ችግሮችን እናሳልፋለን።
ስለዚህ እነኚህ ችግሮች እኛን እያጠነከሩን ብስለታችን እየጨመሩ ይመጣሉ ማለት ነው። እንደዚህ አይነት ችግሮችን ያሳለፈ ሰው ደግሞ በትንሽ ችግር ተስፋ አይቆርጥም ማለት ነው። በጣም ብዙ ችግሮችን ያሳለፈ ሰው የሆነ ችግር ሲገጥም ወዲያውኑ ተስፋ አይቆርጥም ማለት ነው። ለምን? ልምድ አግኝቷል ማለት ነው። ከዚህ በፊት በጣም ከባባድ የሆኑ ችግሮችን ያሳለፈ ሰው አሁን ትንሽ ችግር ሲመጣ ተስፋ አይቆርጥም ማለት ነው። ብዙ ተግዳሮቶችን ያሳለፈ ሰው በትንሹ ተስፋ አይቆርጥም ማለት ነው። በጣም አሪፍ። አንድ ላይ ስናነባት ብዙ ችግር ያሳለፈ በትንሹ ተስፋ አይቆርጥም የሚል ሀሳብ ስድስተኛ ላይ ተመልክተናል ማለት ነው ቤተሰቦች። ኦኬ አሁን ደግሞ ወደ ቀጣይ ወደ ሰባተኛው እንሄዳለን። ሰባተኛይቷ እች ናት ማለት ነው። ምን ትላለች? ዛሬ መስራት የምትችለውን ለነገ ብለህ አታሳድር። አያችሁ፣ ዛሬ መስራት የምትችለውን ለነገ ብለህ አታሳድር ይላል። ይህኛው ደግሞ ምን ማለት ነው ቤተሰቦቻችን? ለምሳሌ አንዳንድ ጊዜ እኛ ሰዎች እስከሆንን ድረስ በኋላ እንሰራለን፣ ነገ እንሰራለን ምናምን እያለን እናዘገያለን ወይም ቀጠሮ እንሰጣለን ማለት ነው። ይሄ አንድ የስንፍና ምልክት ነው ማለት ነው። ስለዚህ ዛሬ መስራት ያለብን ነገር ወይም አሁን መስራት ያለብን ነገር ካለ አሁኑኑ መስራት አለብን እንጂ ወደ ሌላ ሰዓት ወይም ወደ በኋላ ወደ ነገ ማሳለፍ አንዱ የስንፍና ምልክት ነው ማለት ነው። የትኛውም ነገር ዛሬ መስራት ካለብን ዛሬውኑ መስራት አለብን እንጂ ማሳለፍ ማዘገየት የለብንም ማለት ነው ቤተሰቦቻችን። በጣም አሪፍ። ምንድነው የምትለው ሀሳቡ አንድ ላይ ዛሬ መስራት የምትችለውን ነገ ብለህ አታሳድር የሚል ሀሳብ ተመልክተናል ማለት ነው ቤተሰቦች። በጣም አሪፍ። አሁን ደግሞ ወደ ስምንተኛ ደርሰናል። እችኛዋን ትመስላለች። ስምንተኛይቷ ምን ትላለች? እንቅፋት ሁሌ ወደፊት እንጂ ወደኋላ ጥሎ አያውቅም ይላል። ይህም በጣም አሪፍና አስተማሪ አባባል ነው ወይም ሀሳብ ነው ማለት ነው። ቤተሰቦች ምን ማለት ነው? ብዙ ጊዜ ስትደናቀፉ እንዴት ነው የምትወድቁት? ወደፊት ነው አይደለም የምትሄዱት? እናንተ ያው ስትወድቁ ወደ ፊት ለፊት የምትሄዱበት ሳይንሳዊ የሆነ ምክንያት ቢኖርም ያው እንዴት ነው እንቅፋት ለዛ ሳይንሳዊ የሆኑ ምክንያቱም ስለሚያከብር ወደፊት ነው የሚጥላችሁ አይደለ? ልክ እንደዛ ነው ደግሞ ይህን ተጠቅመው ደግሞ የኛ ሰዎች ያመጡት አባባል ምንድነው? ብዙ ጊዜ ችግሮች ሲገጥሙን ወይ የሆነ ችግሮች ውስጥ ስናልፍ ወደፊት ልናድግ ነው ወይም እድገት ሊመጣ ነው ወይም ወደፊት ገብቶ ልጥሉን ነው ብሎ ያምናሉ ማለት ነው። እናንተም እንደዚህ አይነት አመለካከት ነው መኖር ያለባችሁ። የሆነ ችግር ከመጣ በቃ ይህ ችግር ወደ አንድ ደረጃ ከፍ ስለምን ለዛ ነው የመጣው እንጂ ወደኋላ ለማስቀረት አይደለም ብላችሁ ነው ማሰብ ያለባችሁ ማለት ነው። ስለዚህ እንቅፋት ሁሌ ወደፊት እንጂ ወደኋላ ጥሎ አያውቅም። ስለዚህ የሚገጥሙን ችግሮች የትኞቹም ነገሮች ወደፊት የሚወስዱ ናቸው ማለት ነው ቤተሰቦች። በጣም አሪፍ። ምን ትላለች አንድ ላይ ሀሳቧ? እንቅፋት ሁሌ ወደፊት እንጂ ወደኋላ ጥሎ አያውቅም የሚል ሀሳብ ነው የተመለከትነው ማለት ነው። በጣም አሪፍ። ኦኬ የመጨረሻው ሀሳብ ደግሞ ምን ትላለች? ሁሌ አመስጋኝ መሆን ጥሩ ነገሮች እንዲበዙ ያደርጋሉ ይላል። በጣም አሪፍ። አያችሁ፣ ብዙ ጊዜ እኛ ሰዎች ለማመስገን ብዙ ምክንያቶችን እንፈልጋለን። ያ ማለት ምን ማለት ነው? አንድ ነገር ከተደረገልን በጣም በቃኛ የምንጠብቀው ነገር ከሆነልን ብቻ ነው አይደለም እናመሰግነው። እንደሱ ማለት መሆን የለበትም። ፈጣሪን ሁል ጊዜ ማመስገን አለብን ማለት ነው። አሁን ለምሳሌ በዚህ ሰዓት ራሱ ጤናማ ነን፣ ስራ እየሰራን ነው፣ የሆነ ቦታ ላይ ነን፣ እያወራን ነው፣ በትክክል ሰውነታችን ላይ ያሉ አካላቶች በትክክል እየሰሩ ነው። ስለዚህ ይሄ ነገር በቃ ለማመስገን በጣም በቂ ነው ማለት ነው። ጤና ራሱ ብቻ ከምንም በላይ እንድታመሰገኑ የሚያደርግ ነገር ነው ማለት ነው። አሁን ብዙ ሰው ለምሳሌ እናንተ ሳታስቡ ብትመለከቷቸው አንድ ሰው መኪና ቢገዛ በጣም ያመሰግናል። መኪና ግን ከመግዛት የሚያልፈው ነገር ጤንነት አለው። ግን በጤንነቱ ሁል ጊዜ ጤነኛ ነኝ እግዚአብሔር ይመስገን ምናምን ብሎ አያውቅም። አያችሁ። ስለዚህ የሆነ ነገር ቁሳዊ ነገር ላይ ዲፔንድ መሆን የለብንም ማለት ነው ለማመስገን። ስለዚህ ፈጣሪንም ማመስገን አለብን። እንደገና ደግሞ ከጎናችን ያሉ ሰዎች ለኛ የሆነ እድል ስላመቻቹልን፣ የሆነ ስራ ስለፈጠሩልን፣ እንደገና ደግሞ በሆነ ሀሳብ ስለሚያገዙን ስለ እነሱም እግዚአብሔርን ማመስገን አለብን። እነሱም ደግሞ ቴንኪው ማለት አለብን ማለት ነው። ስለዚህ ይህ ምስጋና ሁል ጊዜ ጥሩ ነገሮች ወደ እኛ እንዲመጡ ያደርጋል ማለት ነው ቤተሰቦች። በጣም አሪፍ።
እነኚህ ወደ 9 የሚሆኑ በጣም አስተማሪ የሆኑ አባባሎች በጣም ምክር የሚሰጡና የሚያጠነክሩ ሀሳቦች ናቸው ማለት ነው። ስለዚህ እነሱን እየጻፋችሁ እያነበባችሁ ትሞክሩታላችሁ ማለት ነው። የኛ ቤተሰቦች ያው እንደምታውቁት በዚህ ቻናል ብዙ ነገሮች የሚያስተምሩ ትምህርቶች ይዘን ነው የምንመጣው ማለት ነው። ወደፊትም ብዙ ነገሮችን እንሰራለን። እናንተ ደግሞ ከጎናችን ሆናችሁ ካበረታታችሁን ብዙ ነገር የምንሰራበት ይሆናል ማለት ነው። ከዚህ በተጨማሪ ደግሞ መማር የምትፈልጉ ተማሪዎች ከየትኛውም ሌቨል ላይ ከየትኛውም ደረጃ ላይ ጀምራችሁ መማር ትችላላችሁ። ገና ከፊደል ጀምራችሁ ሊሆን ይችላል። አማርኛ ችላችሁ ደግሞ እንግሊዘኛ ላይ የተቸገራችሁ ልትሆኑ ትችላላችሁ። በእንግሊዘኛ መጻፍ መለማመድ ሊሆን ይችላል። የትኛውም ነገር መማር የምትፈልጉት በታች ባስቀመጥንላችሁ ስልክ የደወላችሁ መማር ትችላላችሁ ማለት ነው። ጥያቄም ካላችሁ ጠይቁ። እስካሁን ስለምታበረታቱን ከልብ እናመሰግናለን። በሌላ ቀን እንዲሁም ደግሞ ሌላ አስተማሪ ቪዲዮ ይዘን እስክንመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ በጣም